ሰላም ጤና ይስጥልኝ የሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው ኢቻ እና ኢቲ የሚሉት የአፋን ኦሮሞ ሰፊክስ ኦብጀክት ኢንዲኬተር ሰፊክስ ናቸው። ዘ የሚለውን ዴፊኒት አርቲክል ይወክላሉ። በባለፈው ትምህርታችን ኢቺ እና ኢቲን ሰብጀክት ኢንዲኬተር ሰፊክስ እነሱን በዝርዝር ተመልክተናል። ዛሬ ኢቻ እና ኢቲ as object indicator suffix እንመለከታቸዋለን ማለት ነው። ኢቺ፣ ኢቻ፣ ኢቲን፣ ኢቲ እንግዲህ ሶስት ዶቶች የሚያሳዩአችሁ ከስም ላይ ነው የሚቀጠሉት፣ ቅጥያ ናቸው ማለት ነው። ኦኬ the suffix is equal to the definite article the ዘን ነው የሚጠቁት ነው በአፋን ኦሮሞ። እንግዲህ በእንግሊዝኛ እንደምታውቁት ዘ ከስሙ በፊት ሰብጀክት ወይ ኦብጀክት ሊሆን ይችላል። ከሱ በፊት ራሱን ችሎ እንደ ቃል ይቀመጣል። በአፋን ኦሮሞ ግን ዘን የሚወክሉ ቅጥያዎች ሰፊክስ ሆነው ከቃሉ ከስሙ አክቹአሊ ስሞች ናቸው። ሰብጀክት ወይም ከኦብጀክቱ ኦብጀክት ናውን ወይ ሰብጀክት ናውን መጨረሻ ላይ ሰፊክስ ይደረጋሉ ማለት ነው። immediately to the last consonant of the noun ማለት ነው። ላስት ኮንሶናንት ላይ ነው የሚጨመሩት እና ኦብጀክቱን ወይ ሰብጀክቱን ሞር ስፔሲፊክ ያደርጉታል። እንግዲህ ሌሎች ቅጥያዎችም አሉ ሰብጀክት ላይ የሚጨመሩና ሰብጀክት ላይ ሲጨመሩ ሰብጀክት ኢንዲኬተር ቅጥያዎች አሉ። they are not specific the other suffix ማለት ነው። ግን ኢቺ፣ ኢቻ፣ ኢቲን፣ ኢቲ ዘ በናውን ላይ ዘን የሚወክሉ ቅጥያዎች በአፋን ኦሮሞ ናውንስ ላይ ሲቀጠሉ the noun is specific of course in English also. Each indicates a specific subject with a male grammatical gender. each subject indicator ነው ግን የወንድ ጾታ ላለው ማለት ነው። ኢቲን indicates a specific subject with a female grammatical gender. ኢቲን subject indicator ነው ግን የሴት ጾታ ያለው subject noun ማለት ነው። ኢቻ indicates a specific object with a male grammatical gender. ኢቻ ደግሞ ኦብጀክት ወይም ተሳቢ ነው የሚያሳየው ግን የወንድ ጾታ ያለው ተሳቢ ስም ማለት ነው። ኦብጀክት ግራማቲካል ሜል ኦብጀክት ግራማቲካል ጀንደር ማለት ነው። ኢቲ indicates a specific object with a feminine grammatical gender. ኢቲ እንደ ኢቻ ሰብጀክት ነው የሚያሳየው ግን የወንድ ጀንደር ወይም የወንድ ጾታ ኖሮት የተገለጠ ናውን ማለት ነው። ኢቻ ለወንድ ነው የሚቀጠለው የወንድ ጾታ ኖሮት የተሳቢነት ወይም ኦብጀክት ሚና በአረፍተ ነገር ውስጥ ለሚኖረው ስም ነው የምንቀጥለው። ከነ እና ሰነ የሚሉት ዲሞንስትሬቲቭ ፕሮናውንስ ጋር አብሮ ይሄዳል። ከነ ይህንን ማለት ነው፣ ሰነ ያንን ማለት ነው ትርጉማቸው። በምሳሌ እንመልከት። ዲኒ መኒቻ ጉቤ ጠላት ቤቱን አቃጠለው። አኒነሚ በርንት the house ዲና ጠላት ነው፣ ዲኒ ጠላት ነው in its subject form። መኒቻ ቤቱን፣ ጉቤ አቃጠለው። እንግዲህ በዚህ አረፍተ ነገር ውስጥ ሰብጀክቱ ዲና ነው። ስለዚህ ሰብጀክት ኢንዲኬተር ኒ ይጨመርለታል። ኤን ደብል ይሆንና ዲኒ ይሆናል ማለት ነው። ኦብጀክቱ ወይም ተሳቢው ደግሞ ማና ነው። ኦብጀክት ኢንዲኬተር ዲሞንስትሬቲቭ አርቲክል ዘ የሚወክል ሰፊክስ ኢቻ እንጨምርለታለን። መኒቻ ይሆናል፣ ቤቱን ይሆናል ትርጉሙ። ጉቤ አቃጠለ ነው። እንግዲህ ጉቡ ማቃጠል። ለኢኒ እንግዲህ ዲና ኢኒ በሚለው ፕሮናውን ነው የሚወክለው። ለኢኒ ኢን ዘ ፓስት ኮንጁጌት ሲደረግ ጉቤ ይሆናል ማለት ነው። ዲኒ መኒቻ ጉቤ ጠላት ቤቱን አቃጠለው። አን ኢነሚ በርነት the house መኒቻ ቤቱን the house። ነሚቺ ሙኪቻ ሙሬ ሰውየው ዛፉን ቆረጠው። the man cut down the tree ነሚች ሰውየው ማለት ነው። በዚህ አረፍተ ነገር ውስጥ ሰብጀክቱ ባለቤቱ ነማ ነው። ስለዚህ ሰብጀክት ኢንዲኬተር ኢች ተጨምሮለታል፣ ሰውየው ይሆናል።
ተሳቢው ኦብጀክቱ ሙከ ነው። ሙከ ዛፍ ማለት ነው። ኦብጀክት ኢንዲኬተር ኢቻ ይጨምርለት ሙኪቻ ዛፉን የሚል ትርጉም ይኖረዋል። ሙሬ ቆረጠ ነው። ሙሩ መቁረጥ የሚለው ግስ in the past ለኢኒ ኮንጁጌት ሲደረግ ሙሬ ይሆናል ማለት ነው። ነሚች ኢኒ በሚለው ፕሮናውን ስለሚጠቀ ሙኪቻ ዛፉን ዘትሪ ሰሪች ፎኒቻ ኛቴ ውሻው ስጋውን በላው the dog ate the meat በዚህ አረፍተ ነገር ባለቤቱ ሰሪች የሚለው ነው። ሰሬ ነው እንግዲህ ሰሬ ውሻ ነው። ሰብጀክት ኢንዲኬተር ኢች ሲጨመርለት ሰሪች ይሆናል ውሻው። ኦብጀክቱ ወይም ተሳቢው ደግሞ ፎን ስጋ ማለት ነው። ኢች የሚል ኦብጀክት ኢንዲኬተር ሲጨመርለት ፎኒቻ ይሆናል ስጋውን ይሆናል ማለት ነው። ኛቴ በላ ነው እንግዲህ ፎኒቻ ኛቴ ሲሆን ስጋውን በላው ይሆናል ማለት ነው። ኛቹ ነው ግሱ መብላት ለሰሪች ኢኒ በሚለው ፕሮናውን ይወከላል። in the past time conjugate ሲደረግ ኛቴ ይሆናል። ፎኒቻ ስጋውን ዘሚት ቱፋን ኡሊቻ ከነጨብሴ ቱፋ ይህንን ዱላ ሰበረው ቱፋ broke this stick ቱፋ የሰው ስም ነው። ሰብጀክቱ ነው በዚህ አረፍተ ነገር። ኦሌ ዱላ ነው። ኡሊቻ ዱላውን ኡሊቻ ከነ ይህንን ዱላ ጨብሱ መስበር ነው። ጨብሴ ሰበረ in the past ኡሊቻ ከና ይህን ዱላ this stick ጫልቱን ጉርቢቻ ሰነጃለቲ ጫልቱ ያንን ልጅ ትወደዋለች። ጫልቱ loves that boy ጫልቱ ሰብጀክት ነች በዚህ አረፍተ ነገር። ኦብጀክቱ ተሳቢው ጉርባ ነው። with the subject indicator ኢቻ ጉርቢቻ ልጁን ይሆናል ማለት ነው። ጉርቢቻ ሰነ ያንን ልጅ እንግዲህ ጃለቹ መውደድ ነው። ጃለቲ in the present time conjugated for ኢሼን ለጫልቱ ማለት ነው። ጃለቲ ይሆናል ማለት ነው። ጉርቢቻ ሰነ ቀጥሎ ኢቲ የሚለውን ሰፊክስ እናያለን። ኢቲ የሴት ጾታ ኑሯቸው እንደ ኦብጀክት ወይም እንደ ተሳቢ የሚያገለግሉ በአረፍተ ነገር ውስጥ ያሉ ስሞችን የሚያመለክት ቅጥያ ነው። ከነ እና ሰነ ከሚሉት ዲሞንስትሬቲቭ አፋን ኦሮሞ ፕሮናውንስ ጋር ይሄዳል። በምሳሌ እናያለን። ቄረንሲቺ ሬኤቲ ኛቴ ነብሩ ፍየሏን በላት the tiger ate the goat በዚህ አረፍተ ነገር ውስጥ ቄረንሲች ነብሩ ሰብጀክት ነው። የአረፍተ ነገሩ ባለቤት ነው። ስለዚህ ኢች የሚለው ሰብጀክት ኢንዲኬተር ሰፊክስ ተጨምሮለታል ማለት ነው። ሬኤቲ ኛቴ ፍየሏን በላት ፍየሏ ደግሞ ሬኤ ፍየል ነው። ሬኤቲ ፍየሏን ሬኤቲ እንግዲህ ሬኤ ኦብጀክት ነው የምትሆነው ሴት ነች። ኢት የሚለው ሰፊክስ ተጨምሯል። ሬኤቲ ፍየሏን ዘጎት ይሆናል ማለት ነው። ኛቴ በላት ነው እንግዲህ ኛቹ ለኢኒ ኮንጁጌት ሲደረግ in the past አዱሪቲን ሲምብሪቲ ቀበተ ድመቷ ውሃን ያዘቻት the cat caught the bird አዱሬ ድመት ነው። በዚህ አረፍተ ነገር ውስጥ ሰብጀክቱ አዱሬ ነው። ስለዚህ ሰብጀክት ኢንዲኬተር ሰፊክስ ኢቲን ሰፊክስ ተደርጎለታል። ሰብጀክት ኦብጀክቱ ወይም ተሳቢው ደግሞ ሲምቢሮ ወፍ ማለት ነው። ሲምቢሪቲ ይሆናል። ኤን የለውም። ሲምቢሪቲ ቀበቹ መያዝ ነው። ቀበቴ ለኢሼን ለሰብጀክቱ ነው ኮንጁጌት የምናደርገው in the past አዱሪቲን ቀበቴ ድመቷ ያዘቻት። ኢሼን ማልቀበቴ ሲምቢሪቲ ወፏን ይሆናል ማለት ነው። ስለዚህ ሲምቢሪቲ ወፏን the bird ባጫን ፈርዲቲ ሩኩቴ ባጫን ፈርዲቲ ሩኩቴ ባጫ ፈረሷን መታት። ባጫ hit the horse በዚህ አረፍተ ነገር ውስጥ ሰብጀክቱ ባጫ ነው። ኦብጀክቱ ፈርዳ ነው። ፈርዳ ፈረስ። ፈርዲቲ ፈረሷን ሴት ፈረስ ነው የመታው። ስለዚህ ፈርዲቲ
ሩኩቴ ፈረሷን መታት። ኢኒ ማል ሩኩቴ እሱ ምን መታ? ፈረሷን። ፈርዲቲ the horse ወራቤሲ ሐሪቲ ሰነ ኛቴ ጅብ ያችን አህያ በላት። ሃይና ኤት ዛት ዶንኪ ወራቤሳ ጅብ ነው። ወራቤሲ ሰብጀክት ፎርሙ ነው ስቲል ጅብ ማለት ነው። ሐሪቲ አህያይቱን አህያዋን ሐሪቲ ሰነ ያችን አህያ ኛቴ በላ ነው ያው በላት ይሆናል ማለት ነው። ሐሪቲ ሰነ ያችን አህያ ዛት ዶንኪ ነሚቺ ዱበርቲቲ ሰነ ገርጋሬ ሰውየው ያችን ሴትዮ ረዳት። the man helped that woman በዚህ አረፍተ ነገር ሰብጀክቱ ነማ ነው ሰው ነሚቺ ሰውየው ይሆናል ማለት ነው። ሰብጀክት ኢንዲኬተር ሲጨመርለት ዱበርቲቲ ሰነ ያችን ሴትዮ ገርጋሩ መርዳት ነው ገርጋሪ ረዳት ነው። ስለዚህ ዱበርቲቲ ሰነ ያችን ሴትዮ ዛት woman በቃናን ኢንተሊቲ ከነ ጃለቴራ በቃና ይችን ልጅ ወዷታል። በቃና ላቭድ ዲስ ገርል ይሆናል። በዚህ አረፍተ ነገር ውስጥ በቃና ሰብጀክት ነው። ኢንተሊቲ ከና ይችን ልጅ እንግዲህ ኢንተሎ ልጅ ማለት ነው ሴት ልጅ። ስለዚህ ኢንተሊቲ ከና ይችን ልጅ ማለት ነው። ጃለቴራ ኢኒ እሺ ጃለቴራ እሱ እሷን ወዷታል። has loved her ማለት ነው። በቃና has loved this girl ማለት ነው። ስለዚህ ኢንተሊቲ ከና ይችን ልጅ this girl ይሆናል ማለት ነው።